እባላለሁ። ከየት ቀበሌ ነው የመጣችሁ? በምን ጉዳይ ነው የመጣችሁ? እስኪ ንገሩኝ። አንድ ሰው ይንገረኝ። ሁሉ ሴት አይደለም። አንድ ሰው ከየት ቀበሌ ነው የመጣችሁ? በምን ጉዳይ ነው የመጣችሁ? የምን ምረቃት? ከእናንተው ቤት የተዘጋጀ ከእናንተው ማሳ የተዘጋጀውን ግን እንዴት መብላት እንዳለብን ልንነግራችሁ ቆመናል። አጋጣሚ ሆኖ ቅድም ሀብቴ ሲናገርም ይሄ ነገር ያው እናንተ ጋር የለም እስካሁን ጉዳዩ አልመጣም። ሀባብ ይባላል። ያው ወደፊት እናስመጣዋለን። ይሄ ለእናቶችም ለህፃናትም ለአዛውንትም ለወጣትም ለሁሉም የሚያገለግል ነገር ነው እና ይህንን ወደፊት ችግኙ ሲመጣ ዘሩ ሲመጣ እንተሳተፉ እንላለን። ሁለተኛ ይሄ የአበሻ ጎመን ነው። ይሄ ማያውቅ የለም። ግን የአበሻ ጎመን ስንሰራ እንዴት እያደረግን ነው የምንሰራው? ቤታችን ውሃው ፈልቶ ከዛ ተቀቅሎ በጣም በስሎ ማለት እንደዛ መሰል የለበትም። ኒውትሪሽን እንትኑን ይቀንሳል እና ለብ ለብ ብሎ ጥብስ ተብሎ ነው የሚበላ። አይሰጥ ይሄ ጎመን ሁላችንም ለህፃናት ለሁሉም ስለሚያገለግል መመገብ አለብን። ይሄ ሙዝ ነው። ይሄን ማያውቅ የለም። ግቢ ውስጥ የሌለው ሳለ ሙዝ ያልተከለ ሁላችን አሁን ዱባ የአህያ ምግብ ነው ይባል ነበር አይደል? አይደለም ይላል። ባለማወቃችን የአህያ ስንሰጠው ይኖርና ዛሬ አንድ ዱባ 150 ብር 200 ብር ነው የምንገዛኛ ከተማ። እናንተ ደግሞ ማሳችሁ ላይ አለ። ስለዚህ ልጆቻችሁንም መግቡ፣ እናንተም ተመገቡ። ያው ቀይሰር ታበቅሉታላችሁ፣ ትበሉታላችሁ ብዬ ገምታለሁ። መብላትም አለባችሁ። ቀይሰር ሲሰራም እንደ ጎመን ሁሉ መብሰል የለበትም። እነኛ አትክልት የምንላቸው ነገሮች በሙሉ መብሰል የለባቸውም። ለብ ለብ ተብሎ መመገብ ያለብንና በስመላላ። ከዚህ ቀጥሎ ያለው ደግሞ ወጥ አለ። ይሄ ወጥ ማለት ምስር ወጥ ነው። ምስር ወጥ ያው ምስር ነው። ሽንኩርት አለው፣ ዘይት አለው፣ ጨው አለው፣ ነጭ ሽንኩርት አለው፣ ዝንጅብል አለው፣ በርበሬ አለው፣ ሁሉ አለ ቤታችሁ። ምስሩ እንዲህ አድርገን እንስራው። አስበንበት እንዲህ አድርገን እንስራው አይደል? ደግሞ ሌላውን ማብራት ላላችሁ የኔ ትግስት መልሶ ይባላለሁ። ይሄ ቦለቄ ነው። ቦለቄ በርበሬ ላይ ማያበቅል ማንም ሰው የለም። ራሱን አስችላችሁ ትሰራላችሁ። ግን አሁን ይህን አብዛኛውን እየተጠቀምን ያለን ሎቨራን ሰው ነው አይደል እንጂ ከዚያ ውጭ አሁን ለልጆቻችን ኒውትረንት አለው ይጠቅማቸዋል። በንጥረ ነገር ይዘቱ ከፍተኛ ነው ብሎ የሚጠቅም ስለሌለ ይሄ ጠቃሚ ነው ነው። በመቀጠል ባቄላ በቆል ደቅሎ ለህፃናት የገንፎ ሚያስሜት ላይ ይጨመራል። ያውቃላችሁ አይደል? ይነክራል፣ ይበቀላል። ጉም ካለ በኋላ ያደርጎ ተፋፍቶ ላይ ይጨመራል። ባቄላ በላይ በጣም አስፈላጊ ነው። ከዚያ በመቀጠል እንጀራ ነው። እንጀራ ከጤፍ ሊዘጋጅ ይችላል፣ ከበቆሎ ሊዘጋጅ ይችላል፣ ሊዘጋጅ ይችላል፣ ከዳጉሳ ሊዘጋጅ ይችላል። እንዳገኘ ነው አዘጋጅተን የምንመገበው ነው። የሁል ጊዜ ምግባችን ስለሆነ ልባቅት ማብራት አለ። እዚህ ጋር ያለ ይሄ ምግብ ይሄኛው ሰላጣ ነው። ሰላጣ በጥሬው ነው የሚበላው። ቲማቲም፣ ቃሪያ፣ ሽንኩርት አለው፣ አቮካዶ አለው። ይሄ በሽታ ተከላካይ ምግብ ይባላል። እንደዚህ አድርገን መመገብ ብንችል ይሄኛው እሳት ከነካው አይጠቅምም። በጥሬው የምንበላው ነገር ነው። ከዚያ በመቀጠል ይሄ ደግሞ ቆስጣ ነው። ከእናንተ ቀበሌ ነው የመጣ። ምን እንዳመጣው አላውቅም። ያው በሽታ ተከላካይ ነው። ከጥሬው ትንሽ ለብለብ ነው። በኃይል አይበስልም። በኃይል ከበሰለ የምግብ ይዘቱን ይለቅና ምንም አይጠቅምም። የሆድ መሙያን እንጂ ምንም የሚጠቅመን ነገር ስለሌለ ለብለብ ብሎ ነው የሚሰራ። ይሄ ድንች፣ ካሮት እና ጥቅል ጎመን አልጫ። ሰላጣ ያላበቀለ ሰው ሰላጣ ቆስጣ አይደለም። ሰላጣ ቆስጣ ከእናንተ ሀገር ነው ቅሏል። ሰላጣ እናበቅላለን። ትመገቡታላችሁ? አዎ። ስለዚህ መስራት ያለባችሁ አሁን ብላ ምንድነው የጎደለ? እናንተ ስታዩ 6 የምግብ ምድቦች አሉ አይደል? ባለፈው ስንሰራት የጎደለ ነገር የለም። ስታዩ ስለመጣችሁ ነው እንጂ ህጻናት 7 ዓመት እስከሚሞላቸው ድረስ አይጾሙም። ስለዚህ በተለይ 1000 ቀናት ምን ላይ የሚባሉ አንድ እናት ከጸነሰች እስከ 2 ዓመት እስከሚሞላት ድረስ ማንኛውም 6 የምግብ ምድቦች የሚባሉ ነው ማለት ነው። እናት ቆጣጣ ጻም ነው ማለት ነው። ስለዚህ አጋጣሚ ታሪክና አዋጆች ስለሆናቸው ያው ያተጋሪ ስለሆነ ግን ሰውነቷ የተስተካከለ አቋም እንዲኖራት ጤነኛ እንድትሆን ያደርጋል።
ስለዚህ ሰው እነዚህ የሚባሉ ነገሮች በየቀኑ የአሰራሩ አመጣጡ ነው የምንገራል። ጠዋት ሽሮ፣ ምሳሳ ሽሮ፣ ራስ ሽሮ መሆን የለበትም። በዛ መንገድ መሆን አለበት። እንግዲህ ይሄን ቀምሳችሁ በኋላ አስተያየት ትሰጣላችሁ። በተገዳችሁ ወዳችሁ መተግበር አለባችሁ የሚለውን ለማሳሰብ ነው። የሚጨርሻል። አመሰግናለሁ። ስለዚህ እያንዳንዳችሁ ከተሰጠው መካከል ሳትቀምሱ መስለናባችሁ የቀረው ካለ የቀረው ካለ ስናለፍ ሰጥ ላይ ነው ማለት ነው። ስለዚህ ቅድሚያ ህፃን ያዙ ሰዎችን አስቀድሙ። ህፃን ያዙ ህፃን ያዙ እና የተሳረፊ ብዙ ለአርሶ አደሮች ብዙ ድጋፍ ሰጥቷል። ብዙ ትምህርቶችንም ሰጥቷል። ይሄ ተሳረፊ ማለት ለአርሶ አደሩ ጥሩ ትምህርትና ጥሩ ግንዛቤ ከቤት አያያዝ፣ ከአመራረት፣ ከመሬት ማሻሻል የተነሳ እስከዚህ ደረጃ ደርሷል። እንዲሁም ስርዓተ ምግብ አትክልቶችን እኛ እናመርታቸዋለን። ከኛ ምንም ነገር አሁን ከአርሶ አደሩ ምንም ነገር ሊጎላ የለም፣ ግን እኛ ወደ ገበያ ነው የምናመጣው። ስለዚህ አሁን ይሄ በእናንተ በኤፍኤስአርፒ የተነሳ ትምህርት ብዙውን መመገብ ከምግብ በተረፈ ደግሞ ወደ ገበያ ማቅረብ የኤፍኤስአርፒ ያው በአመት ይሄ ፕሮጀክት እናቶችና ለህፃናት ገዛ የተለያዩ አትክልት ፍራፍሬዎችን በመስጠት በአምኖ ዓመት ጀምሮ ያው ሲሰጥ ነው የቆየን። ሰኔ አንድ ላይ አካባቢ ነበር የተነሰነሰ። የዛን ጊዜ ሁሉም ሰው ወሰደውን ዘር 78 አይነት ዘር ዝርያዎች ነበሩ። እነዚያን ዝርያዎች ሁሉም ሰው ነስንሶ በጓሮ አትክልት የሚለውን ነገር ያን ያው ሲጠቀም ቆይቷል። በጣም ደስ ብሎኛል። በቀደም የእናንተን የምረቃ ማኔጅመንቱ ነበር ማጥቀቅ የነበረበት በትክክል እውነት ሰርተውታል እና የሁሉ ሰው ነገር የሚሄድ እና እናንተ ጋር ነው እኔ ማለት የሚካሄደው እዛው ፎቶ ጋር ነበር። በጣም ምን ፈልጌ ነው። ስለዚህ ይሄን ስላደረጋችሁ ለእናንተ ሞራል